ሻሎም ሻሎም በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እንኳን ወደዚህ ፕሮግራም መጣችሁ። ይህ በረሺትን እንማር ወይም ደግሞ በረሺት ማለት ዘፍጥረት ነው። ዘፍጥረት አይደለም፣ ያው በዕብራይስጥ በመጀመሪያ ማለት ነው። በረሺት በመጀመሪያ ማለት ነው። ወደፊት እንማረዋለን። በረሺትን እንማር፣ ከዘፍጥረትን እንማር፣ ከዘፍጥረት ጀምረን እንማር ማለት ነው። እንማር ክፍል 2 ትናንት የተማርናቸውን ሪቫይዝ አረግና እንደገና ወደ ማንበብ እንገባለን ዛሬ። ከዛ እየቀጠል እያደገ ይመጣል። እነዚህን በአጠቃላይ እነዚህ ናቸው። ትናንት 1 2 3 4 5 6 7 8 ተምረናል። አሌፍ፣ ቤት፣ ቬት፣ ጊሜል፣ ዳሌት፣ ሄይ፣ ቫቭ፣ ዛይን እነዚህን ተምረናል። የሚቀሩን ከነዚህም ውስጥም ደግሞ በጋድ ከፋት የሚለውን በመማራችን ያየነዋለን። አለፍ፣ ቤት፣ ቬት፣ ጊሜል፣ ዳሌት፣ ሄይ፣ ቫቭ፣ ዛይን ኦሬት። እነዚህን እንዲያርግ ያስቀምጫለሁ። አለፍ ይህን ይመስላል። እነዚህ ራሳቸው ትርጉም አለው። ይሄና ይሄ ምንድን ነው? ምንን ያሳያል? ወደፊት እንትንላችኋለሁ። ቤት ዳገሽ ያለው ውስጥ፣ ቬት ዳገሽ የለውም። ጊሜል ካሜልን ይመስላል። እንደ ካሜል አንገተ ረጅም ወይም የጅራፍ ጊሜል ካሜል የሚለው ከዛ የመጣ ስለሆነ። ዳሌድ ይህ መጥረቢያን ይመስላል። መጥረቢያ ዳሌድ። ሄይ መጥረቢያን ይመስላል። እንደገና ምን አለው? እዚች ቆራጣ እንትን አለቻት ተንጠልጥላ ያለች። ሄይ ባብ ከዘራን ይመስላል። ዛይን እንደዚህ ቀጥ ማድረግ ትችላላችሁ። ቀጥ ያለ ዛይን ከላይ ራስ አላት፣ ቀጥ ያለች ናት። ስለዚህ አሌፍ፣ ቤት፣ ጊሜል፣ ዳሌት፣ ሄይ፣ ቫቭ፣ ዛይን ትናንት የተማርናቸው ዛሬ እንትን ምንላቸው። አሌፍ፣ ቤት፣ ጊሜል፣ ዳሌት፣ ሄይ፣ ቫቭ፣ ዛይን። ከዛ ትናንት ያየናቸው በጋድ ከፋት እነዚህ ቤት፣ ጊሜል፣ ዳሌት፣ ካፍ፣ ታብ የመጨረሻው ማለት ነው። ስለ እነዚህ ምንድን የሚወስዱ ናቸው? ነቁጥ ውስጥ በዳገሽ ውስጥ ያላቸውና የሌላቸው ሆነው ሊመጡ የሚችሉ። አሁን ለምሳሌ ይሄ ካፍ ነው። ዳገሽ ሳይኖረው ግን ከመጣ ኻፍ ወደፊት አሳያችኋለሁ። ኻፍ ብለን እናነበዋለን። ግን ዳገሽ ከሌለው ማለት ነው። ይሄና ይሄ ያደናግራል። በደንብ አድርጋችሁ ተመልከቱት ልዩነቱን። እዚህ ላይ ቀጥ ሸንቆጥ ያለ ነው፣ እዚህ ላይ እንትን ያለ ነው። በጋድ ከፋት። ለምንድን ነው በጋድ የከፋት? በጋድ ጾም ስለማትወድ ነው። የጋድ ጾም። ስለዚህ በጋድ ከፋት ብለን እንትን የምንላቸው እነዚህ ዕብራይስጥ እንትኖችን እናውቃለን። በደንብ አድርጋችሁ እያቸው። ወደፊት እነዚህን እናያለን። አሁን ወደ ንባብ እሄዳለሁ ማለት ነው። ይሄ እንደዚህ አይነት ነጥብ መሃል ላይ ሰረዝ ሲኖረው አ ነው የሚሰጠን። አ የሚል ቃል ነው። ባ ይህም እንደዚህ አይነት እንደ መቦረሻ አይነት የቤት እንትን ቡርሻ አይነት ሆኖ እዚህ ታች ያለው ሲኖረው ምንድነው? ሁለቱም ነው የሚያደርጉት። ይሄ ቤት ነው። ይሄ ቤት ነው። እንትን የለውም። እዚህ ግን አለው። እዚህ ላይ እንደገና እንሄዳለን። ቤት ባብ አያችሁ፣ ሁለት ዳገሽ ያላቸው።
ባብ 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 ባብ። አያችሁ ሁለቱም ሰረዝ ሲኖረው እና እንደዚህ አይነት ሲመጣ አ ቃል ድምፅ ነው የሚሰጠን። ባብ ባብ ባባ 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 እንላለን አማርኛ አይደል? ይሄ ምንድነው? ባባ ባባ የሆነው ለምንድን ነው? እነዚህ እንትኖች ምልክቶች ስላሉ ወደፊት እነዚህ ምንድናቸው አስተምራችኋለሁ። ባባ ግን ድምፅ የሚሰጡት ነው። ባብ ባብ። ይሄ ባብ ነው። እቺኛዋ ባብ ናት። እቺ ቢ ናት፣ በናት ማለት ዳገሽ የላትም። ባብ ባባ። አያችሁ ባባ ባባ። ስለዚህ እነዚህ ሁለቱ ንባብን ሲያመጡ አ የሚል ድምፅ ነው የሚሰጡት ማለት ነው። ከታች ሲኖሩ ላይ አይመጡም፣ ከታች ነው የሚኖሩት። ባባ 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 ባባ። ቀየረው ቦታውን ማለት ነው። ኖማተ ቢቀይረውም ባይቀይረውም ምንድነው? ባባ 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 ባባ። ይሄ አለፍ ነው። አለፍ እነዚህን ቃላቶች እነዚህ ምልክቶች ሲከተሉት ምን አይነት እንትን ይሰጣል? አ 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 አለፍ እንደዚህ አይነት ቡርሽ የሚመስል ነገር ሲኖረውና ከታች ሰረዝ ሲኖረው አ የሚል ድምፅ ነው። እነዚህ ሁለት ነጥቦች እና ሰረዝ ሲኖረውም አ ነው። ለምንድን ነው እንደዚህ የሚሆነው? ዋላ ስንማር ነው የምናየው። ገብተን ስንማር ባውል የሚባሉትን አናባቢዎችን ስናይ ይገባናል። አሁን ዝም ብላችሁ ተማሩ። አ አ አ አ አ አ። ስለዚህ አ አ አ አ አ አ። እነዚህ አይነት ሌላውን ፊደላትም ሌሎችንም ፊደላት እነዚህ እንደዚህ ሲመጡ ምንድነው የምናነባቸው? ለምሳሌ ባ ከበ ከታች ከሆነ ባ እንላለን ማለት ነው። እንዲያውም አለ ይሄው ባ ባ ባ ባ ባ። ምልክቶችን እዩዋቸው። ባ ባ ባ ባ ባ። ምልክቶችን እዩዋቸው። ልምድ እያደረግን ነው። ባ ባ ባ ባ ባ። ማን ባ ባ ባ ባ። ኦኬ ይሄ ግመል ነው። ግመል ከታች ምን ሲኖረው ማለት ነው? እንደዚህ አይነት ምልክት ሲኖረው ሰረዝ ሲኖረው ጋ ጋ። አሁን ለምሳሌ አረጋ የመጨረሻው ቃል አረጋ ብዬ በዕብራይስጥ ብጽፍ ምንድነው? ይሄ የመጨረሻው ይሄ ነው የሚሆነው። ጋ ግመልን ጽፍና ሰረዝ አረጋዋለሁ። ጋ ያረጋዋል። አረጋ ጋ ጋ ጋ። ሁለቱ ቢሆኑ ጋጋ ጋ ጋ ጋ ጋ ጋ ጋ ጋ። ይሄኛው ዳገሽ ያለው ይሄኛው ዳገሽ የለውም። ዳገሹ አይቀይረውም ድምፁን። ዳገሽ የሚለው መሃል ከግመል ጋር ከመጣ እንትኑን አይቀይረውም። እንዳለ ዳገሽ መኖሩን ነው የምናይ እንጂ እንትኑን አይቀይረውም። ጋ ጋ ጋ ጋ ጋ። ይህም እንደገና የላይኛውን ያመጣው ያለ ዳገሽ ጋ ጋ ጋ ጋ ጋ ጋ። ጊሜል ነው ይሄ። እንደገና ሌላ እንሄዳለን። ይሄ ዳሌድ ነው። ዳሌድ ይሄው እንደ መጥረቢያ ይመስላል ያልኳችሁ። ዳሌድ ዳ ዳ ዳ ዳ ዳ። በጋድ ከፋት ከሚሉት ጋር እንትን ብለናቸዋል። ለምን? እዚህ ዳገሽ ስላለው ነው። እዚህ ላይ ዳገሽ ያለው ይሄ ዳገሽ የለውም። እዚህ ዳገሽ የለውም፣ ይሄ ዳገሽ አለው። ዳ ዳ ዳ ዳ ዳ። ምንም ለውጥ አያመጣም።
ዳገሽ በመኖሩን ብቻ ነው የምንመለከተው። ወደፊት ስናነበው እናያለን። እንደገና ይሄ ያለ ዳገሽ ነው። ዳ ዳ ዳ ዳ ዳ ዳዳ ዳ የመጨረሻውን ነው አለ ሌላ። ኦኬ የመጨረሻውን ይሄን እናያለን። ሄ ሄ ሄ ነው ይሄ ሄ ላይ እንደ ዳገሽ እንደ እንትን ሆኖ እንደ ዳሌድ ሆኖ እዚህ እንትን አለው። ሃ ሃ ሃ ሃ ሃ ሃ ሃ ሃ ሃ ይሄ ሄ ሄ ለምን ምንም ነገር የለውም። ሃ ሃ ሃ ሃ ሃ ይሄው ዛሬ የተማርነው ይሄ ነው። መጽሐፍ ቅዱስ ለወስዳችሁና እንለያለን። እነዚህ ከተማርናቸው ውስጥ ከነዚህ ውስጥ ማን አለ? እዚህ ላይ አለ በ አለ። ይሄ ማን ነው? ቤት ነው። አሌፍ አለ። ታብ አለ። በ አለ። ባራ ይህን ሁለቱን ተምረናል። ባራ ማለት ፈጠረ ማለት ነው። በረሺት ባራ እግዚአብሔር ፈጠረ። ባራ ይሄው እቻት እችኛዋ አሌፍን ተምረናል። ሄን ተምረናል። አሌፍን ተምረናል። ታብን ተምረናል። ይህ ዳገሽ የሌለው ማለት ነው የመጨረሻው። በጋር ካፓት የመጨረሻው አሌፍ እዚህ ላይ ኤት እዚህ ላይ አለ። ማን ነው ይሄ? ተምረነዋል። ይሄን ተምረነዋል። ይሄ ማን ነው? ሄይ ነው፣ ግን ሃ እንለዋለን። ለምን? እታች እንትን ስላለው እታች ስላለው። ዘፍጥረት ምዕራፍ 2 ቁጥር 2ን እንሄድና እንመልከት። የተማርነው እዚህ አለ ወይ? ባብ ቻት ባብን ተምረናል። ሃ እችን ተምረናል። እችን ተምረናል። ሁለት እንትን ሲመጣቸው ሃ እችን ተምረናል። ታ የተማርናቸው ማለት ነው። ታ ሃ እቺ ቶ እዚች ነጥብ ስትኖር ወደፊት እንትን እንላለን። እቺ ሃ እቺ ማናት? ሄት ናት። እዚህኛ አናባቢ ያላት ባብ ናት። እቺ ተምረናል። የተማርናቸው ናቸው እና ይህን ይመስላል። ቀጣይ ሰፋ አድርገን እየተማር እንሄዳለን። ለዛሬው እዚህ ላይ ጨርሳለሁ። በሌላ ፕሮግራም እስክንገናኝ በክፍል 3 የእግዚአብሔር ፍቅር የጌታ ኢየሱስ ክርስቶስ ጸጋና ህብረት የመንፈስ ቅዱስ ህብረት እናንተ ጋር ይሁን እላለሁ።